ከኢማራት ወደ ኢትዮጵያ ኤክስፖርት እያደረግን ነው በርበሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ በርበሬ በኢማራት እያዘጋጀሁ ነው ማለት ነው። የትም ቦታ የምትፈልጉ እናደርሳለን። ያው እኔና ፋጦማ ባልትና ከፍተናል ማለት ነው። እዚህ ጋር ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርት አዘጋጅተናል መደለጃ ማለት ነው። ያለን እርጥብ ቅመም ይሄ ነው። በዚህ መልኩ እየደለዝን ነው ማለት ነው። የምንደልዘው ደግሞ በኒኬል ነው እንደምታዩት። በነገራችን ላይ በደንብ ነው የተደለዘው እና ውድ ሀገሬ ልጆች በርበሬ እንዴት ያምረናል ብለን ያው እኛ የኢትዮጵያ እንዳለን ቁጠሩት። እንዲህ አድርገን በነጭ ሽንኩርት በዝንጅብልና በቀይ ሽንኩርት፣ ቀይ ሽንኩርት የፈረንጅ ነው ያው የሀበሻው አላገኘሁትም። አንድ ጊዜ ግን አይቼ ነበር ሱቅ ላይ። ለአሁን ግን አላገኘውም። በዚህ ባለው ደለዝን ማለት ነው። እንደዛ አድርገን ድምድም አድርገን እናስቀምጠዋለን ማለት ነው። ለአንድ ቀን እናውለዋለን። ቀን አካባቢ ላይ ነው የተደለዘው። ከዛ እንደዛ አድርገን እሽግ አድርገን በደንብ እናስቀምጠዋለን። ይሄው ትምትም አደረግ ነው ማለት ነው። ያው በእርጥብ ቅመም ሲታጀል ምርጥ ይሆናል አይደለ ይባላል። ቅላቱም ጣዕሙም እዚህ ጋር ነጭ ቅመም ምንድነው የሚባለው? ጭናዳም፣ እርጥብ በሶ ብላ፣ የስጋ መጥበሻ፣ እርጥቡ ቅጠል ያስፈልግ ነበር። ያው ሰው ባለው ነው ባለን ነገር ነው ማለት ነው። እኔና ፋጡማ የደለዝ ነው እንደዛ አደረግን ማለት ነው። በነገራችን ላይ ማለት ሱብሃንአላህ በጣም እምቢ ብሎ የነበር ቀይ ሽንኩርት ሰወቅጠውና ለማንኛውም እንደዛ አድርገን አስቀመጥን ማለት ነው። ዛላው በርበሬ ደግሞ እንደምታዩት ያምራል። ከዛ መጨረሻ ላይ እንደዛ አድርገን ጭርስርስ ካደረግን በኋላ ይሄው የደለዝንበትን እቃዩት እንግዲህ በዚህ ነው ማለት ነው የደለዝነው። እና ኢትዮጵያ እንዴት ነው በርበሬ ሲዘጋጅ እሱን እየሸተተ ነው ቤታችን ማለት ነው። አጠይቁኝ ወላሂ እንዴት አባቱ ሽታው እንደሚጥም። በነገራችን ላይ እኔ አሳ በምሰራ ሰዓት ይሄን እጠቀማለሁ ማለት ነው። እንደዚህ አድርጌ አንድ ዛላ ወይ ሁለት ዛላ በርበሬ፣ ነጭ ሽንኩርት፣ ዝንጅብል ቅጥቅጥ አደርግና የምሰራው ሳሎና ላይ እጨምራለሁ። የተለያየ ወጥ ስሰራ እንደዛ አድርጌ ሰራ የተለየ ይጥማል። የምር ቅመሱት እንደዛ አድርጋችሁ አረቦቻችሁ ስፓይሲ ነገር የሚወዱ ከሆነ በዛ አይነት መንገድ ሰርታችሁ ሞክሩት። በጣም ነው የምትወዱት እርግጠኛ ነኝ ማለት ነው። ከዛ መጨረሻ ላይ እንደዛ አድርገን ድምድም አድርገን ለአንድ ቀን ከዋል ነው በኋላ ዋለ አደረ። በመነገታው ጧት ላይ ማለት ነው። እንደዛ አድርጌ አሽጌ ካስቀመጥኩት በኋላ በመነገታው የሚመስለውን ካለሩን ታዩታላችሁ። በነገራችን ላይ ይሄ እንደ ኢትዮጵያ ትላልቅ ዛላው አይደለም። ምንድነው የሚባለው? በለው የሚባለው ሳይሆን አይቀርም። በጣም ነው የሚፋጀው ማለት ነው። በጣም ነው የሚፋጀው። እጄን ነክቶኝ እንዴት እጄ እንደተቃጠለ ከጓንቱ አልፎ ማለት ነው። እንደዛ አድርጌ እሽግ አድርጌ አሳድሬዋለሁ ማለት ነው። አዋልኩኝ አደረ ማለት ነው። ከለሩ የተወሰነ ልዩነት አለው። ከዛም በኋላ እንደዛ አድርጌ ወደማሰጣበት ትሪ ላይ አደርገዋለሁ ማለት ነው። እዚህ ጋር 555 ትሪ ላይ ኢትዮጵያ ቢሆን እንደዛ አይደረግም። ይሄ ትሪ ያው ግን እዚህ ሞልቷል። ዝም ብሎ ነው የሚጣለውና ከዛ ምንም ያልተጠቀምንበት ትሪ ነው በነገራችን ላይ። ረመዷን ላይ ለየቤቱ የሚሄድ ሩዝ አለና ለዛ ነው የመጣው። በጣም ትልቅ ስለሆነ ተጠቅሜው አላቅም። እንደዛ አድርጌ በደንብ ካስጠጣሁት በኋላ ፀሐይ ላይ አደርገዋለሁ። ያው ፀሐይ ኢማራት አይጠየቅም። እኔ በጣም ፀሐይ ስላለ የምሰራበት ኩሽና ውጭ ላይ እንደዛ አድርጌ አስጣጥቼ አስቀምጠዋለሁ ማለት ነው። አንድ ቀን ከግማሽ ሰዓት ነው እንደዛ ነው የፈጀበት። ሱብሃንአላህ በደንብ ደረቀ ማለት ነው። በእርጥብ ቅመም የተደለዘ በርበሬ ታውቃላችሁ ቶሎ ነው የሚደርቀው በነገራችን ላይ ማለት ነው። እንደዚህ አድርጌ በደንብ አስጣጣውና ማለት ነው እንዲደርቅልኝ እንደዚህ አድርጌ ፀሐይ አስመታዋለሁ ማለት ነው። በደንብ ፀሐይ አስመታዋለሁ። ከዛም በኋላ መጨረሻውን ውጤት አብረን እናያለን ማለት ነው። እዚህ ጋር ቅመሞችን ላሳያችሁ። ጥቁር አዝሙድ ያለኝ፣ ገውዝ ይሄ ኮረሪማ ነው። የስጋ መጥበሻ ደረቁ አለኝ፣ ቀረፋ፣ ቁርንፍድ፣ ትንሽ ፍልፍል አስዋጥ አድርጌያለሁ። አብሽ ተጠቅሜያለሁ። እንደምታዩት እዚህ
ያለኝ ቅመም ይሄን ይመስላል ማለት ነው። በጣም ነው ሽታው። ይሄ ኮረሪማው እንደምታዩት ማለት ነው። ገውዝ እኔ የውጭ ኮረሪማ ትላለች እናቴ፣ አላውቅም። ገውዝ ነው የሚባለው። ለማንኛውም እዚህ ጋር ቀረፋ፣ ቅርንፉድ፣ ፍልፍል አስዋት፣ የስጋ መጥበሻ ደረቁን የተጠቀምኩት እንደምታዩት ይሄን ይመስላል ቅመሜ። በጣም ነው የሚሸተው ወላሂ ሱብሃንአላህ። እዚህ ጋር መልጥ አድርጌ አሳያቸዋለሁ። ይሄው የአብሹን የበርበሬ አብሽ ገባ ይለዋል አይደል? ሲቆላ ገባ አድርጌ ቆልቼዋለሁ ማለት ነው። ገባ አድርጌ አምሽዋለሁኝ። ይህን ይመስላል ማለት ነው። እንግዲህ በርበሬ ደርቆ እንደምታዩት እዚህ ጋር አስቀምጫለሁ። ይህንን ቅመም ገውዜን ቅጥቅጥ አድርጌ ቆዳውን ልጬ አቀርባለሁ ማለት ነው። አብሹን ገባ አድርጌዋለሁ። እንደምታውቁት እርግጠኛ ነኝ የበርበሬ አብሽ ገባ ብሎ ነው የሚታመሰው፣ ሲታመስ ማለት ነው። የሽሮ ከሆነ ደግሞ ማር ሲመስል ይተዋል ማለት ነው። እና እዚህ ጋር ይኸው ይሄንን ልጬዋለሁ፣ ገውዝ የሚባለውን ማለት ነው። እንደምታዩት እዚህ ጋር ቅጥቅጥ አድርጌ ወደ ጎን አስቀርቻለሁ ማለት ነው። ይኸውና ውጤቱ ይህን ይመስላል። እዛ ጋር ቅመማ ቅመሜን ጨው ጨምራለሁኝ። ጨው እንደምታዩት ከበርበሬው ጎን ይኸውና ጨው። ከዛ በኋላ ቅመማ ቅመሜን እዚህ ጋር ጨምርበታለሁኝ። ስታዩት ትንሽ ነው እንጂ በርበሬው በጣም ብዙ ነው። አብሼን ጨመርኩ። ከዛ አዘጋጅቼ የነበረውን ቅመም እዚህ ጋር ጨመርኩ ማለት ነው። እንደምታዩት በጣም ነው የሚጣፍጠው። ሽታው አትጠይቁኝ፣ በአላህ ስም ወላሂ በችብስ በላ ነው ቸኩለን ማለት ነው። በርበሬው በነገራችን ላይ እስኪ አንድ ጥያቄ ልጠይቃችሁ። ከሀበሻ ቅመም አንደኛ ቅመም የሚባለው ምንድን ነው? አብሹ ማለት ነው። እስከ ስንት ቀን ሊሄድልኝ አልቻለም ከልብሴ ላይ ራሱ። ይሄንን ሳዘጋጅ የለበስኩት ልብስ በአጥበውም አብሽ አብሽ ነው የሚሸተው። ዋነኛ ቅመም የሚባለው የኢትዮጵያ ቅመም ምንድን ነው? በነገራችን ላይ በሶ ብላ፣ ነጭ አዝሙድ፣ ብዙ ቅመም ምንድን ነው የሚበጨን አዳም ቀርቶብኛል ማለት ነው። እሱ ቢኖረኝ እኔ እንጃ። እስከ መጥበሻ እርጥቡ፣ እስከ መጥበሻ ደረቁን ስላደረኩ ችግር የለውም። ይህን ይመስላል እንደዛ አድርጌ ያዘጋጀሁት ማለት ነው። ውድ ሀገሬ ልጆች ሽታው ቢስሚላ አትጠይቁኝ፣ ወላሂ ለአዚም እንዴት እንደሚሸት። ለካ የኢትዮጵያ ዋና ቅመምና ዋና ምግብ የሚባለው በርበሬ ነው መሰለኝ። እዚህ ጋር ግን ካሜራዬ ገጠር ስለሆነ የምሰራበት ኩሽና አንጥቶታል እንጂ በጣም ምርጥ ነው። ኢንሻአላህ ወጥ ሰርተን ደግሞ እናሳያችኋለን ብዬ ተስፋ አደርጋለሁ። ይሄውና እንደዛ አድርጌ በቅመም መፍጫዬ ፈጨሁት ማለት ነው። ከፈጨሁት በኋላ በጣም አድክሞኛል በነገራችን ላይ እየጋለ ማለት ነው። ከፈጨሁት በኋላ ደግሞ እዚህ ጋር 2 ጊዜ አበጥረዋለሁ ማለት ነው። እናቴ 3-4 ጊዜ ነው በርበሬ የምታበጥረው ከመጣ በኋላ። ምንድነው የሚባለው? የምታበጥረው እንዴት ብዬ ልንገራችሁ፣ ብቻ ይገባችኋል። እንደዚህ አድርጋ 4-5 ጊዜ ታደርገዋለች እናቴ። እኔ ግን 2 ጊዜ ነው። አንቺ ስራ ፈትንሽ መሰለ እያልኩኝ እናቴን ራሱ እዚህ ጋር 2 ጊዜ እንትን አልኩት ማለት ነው። ከዛ እንደዚህ አድርጌ ካበጠርኩት በኋላ እንደምታዩት በደንብ ብጥር አድርገዋለሁ። ይለያል ማለት ነው። ሀት ራሱ የቅመሙ ዋናው ይቀራል ትላለች እናቴ። ከወፍጮ ቤት መጥቶ እንደዚህ አድርጋ ከቀረ መልሳ በትንሽ ሙቀጫ ቅጥቅጥ አድርጋ ወቅጣ እንትንትልና ምንድነው ተነፋና ትጨማምረዋለች ማለት ነው። ታቀላቅለዋለች። ዋናው ኮረሪማው ዝቃ ቀርቷል ትላለች እናቴ። ኮረሪማ ፍሬ እንዳይቀር ትላለች። እና እኔም እሷን ይዤ ይኸው ዳግሜ ልፈጨው ነው ማለት ነው። እዚህ ጋር ወደ ጎን አስቀምጥና አሁን ከእንደገና ሌላ ዙር አበጥረዋለሁ ማለት ነው። በርበሬን እዛኛው ጋር ክርት እንዳይኖረው ማለት ነው። እዚህ ጋር እንደምታዩት ሁለተኛ ዙር ላበጥረው ነው። በጣም ነው የሚያምረው። ለሞልኛል እንግዲህ ግላፍሲን በነገራችን ላይ 3-4 ደራርቤ ነው የለበስኩት። ምክንያቱም የደለስኩ ቀን በጣም ፈጅቶኛል። ግራጄ ነው። ይሄ ሁለተኛው ዙር እንደዚህ ክርት ወጥቶታል ማለት ነው። 3ኛም 4ኛም ባደርገው ይወጣዋል እርግጠኛ ነኝ። ግን እኔ እራት ልሰራ ቢዚ ስለነበርኩኝ ለ2 ዙር ብቻ እንደዛ አደረኩት ማለት ነው። እንደምታዩት ይሄንን ፍጭት አደርግና 1 ዙር አበጥረዋለሁ ዳግመኛ ማለት ነው። ይሄኛውን የምፈጨው ምክንያቱም ዋና ቅመሙ ስለሚቀርብኝ። እዚህ ጋር እንደነገርኳችሁ ማብራት ነው ወዲያ ወዲህ ከለሩን አበላሻሸብኝ እንጂ ደማቅ ቀይ ነው።
በጣም የሚያምር በርበሬ ነው። ይሄውና እዚህ ጋር ከለሩ ያስታውቃል። ወደዛ ጋር ደግሞ አሁንም ካሜራ እንትን ይላል። ምክንያቱም ገጠር ስለሆነ ማብራቴ በጣም አስቸጋሪ ነው። ይሄውና እንደምታዩት ይሄን ይመስላል። በጣም ነው የሚጥመው። ሽታው አትጠይቁኝ። በርበሬ የፈጨሁበት ክላስ ውጭ ስለሆነ ነው እንጂ በነገራችን ላይ አረብ ቤት መኖሪያ ቤታቸው ጋር አንድ ላይ በርበሬ ማዘጋጀት አይቻልም። ከባድ ነው። እንደምታዩት እዚህ ጋር በርበሬ ዋው በሰረባት ይሄስ እያለችኝ ነበር ፋጡማ። ኢንሻአላህ አንድ ቀን እንሞክረዋለን። ይሄ ነው ትክክለኛ ከለሩ በርበሬ እዩት። እና ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይህን የመሰለ በርበሬ በኢማራት አዘጋጅተናል ማለት ነው። ለተለያዩ ሀገራቶች ኤክስፖርት እናድርግ እያለችኝ ነው ፋጡማ። ስለዚህ ኤክስፖርት እንድናደርግ አበረታቱን። ይሄን ይመስላል ያዘጋጀ ነው። የክረምት የበርበሬ ዝግጅታችን ይሄን ይመስላል። እዚህ ጋር ደግሞ ያዘጋጀሁት ለልጆች እራት አለ። ለልጄ ደግሞ ለወይዘሪት ፋጥማ ደግሞ አምባሻ ጋግሬያለሁ። ይሄን አምባሻ በጣም ወድጀዋለሁኝ። ኢትዮጵያን እናቴን እያስታወስኩኝ ማለት ነው። ይሄን አምባሻ እንዴት አድርጌ እንደጋገርኩት በምን እንደጋገርኩት ከፈለጋችሁ ኮሜንት አስቀምጡልኝ። አምባሻ እንዲያምራችሁ የትም ቦታ አረብ ሀገር ያላችሁ እስትራሃ የምትሰሩትም መዝራዓ የምትሰሩትም ምንድነው የሚባለው በግ የምታግዱትም ልጆች ኮሜንት አስቀምጡልኝ። ይሄ ደግሞ በራታ ነው፣ የሹፌሩ ራት ነው ማለት ነው። ዛሬ ማለት እንደዛ አድርጌ በርበሬን አዘጋጅቻለሁ። አምባሻውን ከፈለጋችሁ አሰራሩን ኮሜንት አስቀምጡ። ለበግረኞችና ለእስትራሃ ሰራተኞች ቀላል አሰራር አሳያችኋለሁ እየሰራው ማለት ነው። እንዴት አድርጋችሁ መስራት እንደምትፈልጉ እንዳሳውቃችሁ ከፈለጋችሁ በኮሜንት አሳውቁኝ። ይህን ይመስላል ውድ ሀገሬ ልጆች። እኔና ፋጡማ የኢትዮጵያ ምግብ ያን ያክል አያምረንም፣ ብዙም አያምረንም። የተወሰነ የአምሮታችንን እናስታግሳለን ማለት ነው በቤታችን። እንደዛ አድርገን አዘጋጅተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ሀገሬ ልጆች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።